የአውሮፓ ህብረት መግለጫ ከወጣ በኋላ መልስ ሰጥቷል። መንግስት ትምርዓውን ዲኺ ሰበይታይ ትኾን ዲኺ ንምባል ኣብ ከምዝ ትሪእዎ ዘለኹም ላዕሊ ተንበርኪኹ እኔ ለምንታይ ቀን የዘወርኩ አላዋዕሉ ቃሊዚ ናተ ይሆነ ህወሓት እንግዲህ ጦርነቱ በደንብ እየተዘጋጀ ነው ያለው። ውጊያው በአጭር ጊዜ ውስጥ እንደሚጀመር ለቲዲኤፍ ትእዛዝ ተሰጥቷል። እዚኣ ጀሚራላ ሽረስ ተገበረ ብድምጽ ተቀሪሕ ዝወፀ ድምጽ ግን ክነስማዓኩም ኢና ናተ ሓያሊኒ ዋ ዳባ ገሪ ማንተ አኻ ዘልካ ዳባ ምፋይለት ሬሳ ለማንተ ታይ ዝኾነ እቲ ሬሳሲ ዘይሰማዕኹ እኮ ከሳ ኸሙ ነይሩ ውፁ ዝብል ህዝቢ ቀቲልዎ ሰላም አደቂ ዓበይቲ ናይ ዩቲዩብ ቻናል ቤተሰበይ ሃመይ ነይኹም ዳሕና ዲኹም ንማዓንትማ ወቕቲ አልባ ናይ ትግራይ ነገራት ሃመይ ነሉና ሓደ ነገር ሒዘልኩም መፀነ ኢኹ ንዛራይ ፊልም ሓድሽኹም ድማ ላይክ እና ሰብስክራይብ ናገርኩም ናት ቻናል ቤተሰብ ትኾኑ ትኽእሉኹም ላ ቪድዮ ንመለስ ኸዚ ዳመስተይ ዚአኔ ለደላይ የአውሮፓ ህብረት መግለጫ ከወጣ በኋላ መልስ ሰጥቷል የትግራይ መንግስት እና ፕሬዚደንቱ እንደዚህ ያሉ ብለው ነው ፕሮፓጋንዳውን እየሰሩት ያለው። ፕሮፓጋንዳው ነው ምንድነው ያለው የትግራይ መንግስት ምንድነው ያለው የአውሮፓ ህብረት የድሮን ጉዳይ አሁንም የድሮን ቅኝት እየተደረገ እንደሆነ የትግራይ ህዝብ ለማጥፋት ሴራቸው እየሰሩ እንደሆነ ይህንን ሁሉ የገለጹበት መግለጫ ነው ያስቀመጡበት መግለጫ ነው። አሁንም ቢሆን የትግራይ ህዝብ ለማጥፋት የድሮን ቅኝት እያደረጉ ነው፣ ፕሌኖች እየመጡ ነው፣ ሴራው እየተሰራ ነው የሚለው። ለማንኛውም ወታደራዊ ግዳጅ እያደረጉ ነው፣ እየፈጸሙ ነው፣ በግዳጅ በአፈሳ አሁን ቅድም ያልኩት ማለት ነው አፈሳ እያደረጉ ነው። አሁን ይሄ የኢትዮጵያ ዲስኩሮች የኢትዮጵያ ሚዲያዎች የሚሉት አይደለም፣ የሚሉት ብቻ አይደለም። በእርግጥ እነሱ ያሉት እነሱ ያነጠፉት ምንጣፍ እነሱ ያዛቡት መረጃ ይዞ የመጣ ህብረት ነው የአውሮፓ ህብረት ያለው የአሜሪካም ኤምባሲ ያለው እመጣበታለን። እና ወታደራዊ ግዳጅ እያደረጉ ነው፣ እየፈጸሙ ነው፣ አፈሳ እያደረጉ ነው። ህወሓት ትይዩ ምክር ቤትም መስርተዋል አቋቁመዋል ነው የሚለው የአውሮፓ ህብረት መግለጫ። ሁለት ነገሮችን ያዘው። አንደኛ ትይዩ ፓርላማ አቋቁመዋል ነው የሚለው። የኢትዮጵያ ፓርላማ አለ፣ ትይዩ ፓርላማ አቋቁመዋል ነው የሚለው። ሁለተኛ የግዳጅ ውትድርና እያደረገ ነው ነው የሚለው። ሁለት ትልልቅ ነጥቦች ነው ያዘው የአውሮፓ ህብረት መግለጫ። ይሄ ምክንያቱ ሁለት ነው እንደዚህ እንዲሉ ያደረጋቸው። አንደኛ የኢትዮጵያ የሚዲያ ፕሮፓጋንዳ የፕሮፓጋንዳ ማሽኖቻቸው ያዛቡት መረጃ ይዘው የመጡ መሆናቸው ያሳያል። የተዛባ መረጃ የኢትዮጵያ ሚዲያ አምኖ የሚመጣ ሰው እንደዚህ አይነት የተዛባ አረዳድ እንዲኖረው እንጠብቃለን። የተዛባ ነውና ከጅምሩ የሚያገኘው አንደኛ የተዛባ የፕሮፓጋንዳ ዲስኩር ነው፣ የኢትዮጵያ ዲስኩር ነው እንደዚህ ያደረጋቸው። ሁለተኛ በትግራይ በኩል የሚዲያና የፕሮፓጋንዳ ስራዎች ስላልተሰሩ ነው፣ የዲፕሎማሲና የሚዲያ ስራዎች ስላልተሰሩ ነው። ሁለቱ ነው ምክንያቱ። በኢትዮጵያ ያለው የውሸት ፕሮፓጋንዳ ያዛባው ሎም ሰቃጭን ቂልና ማርያም ላኢላ ንخدو እግዚአብሔር አምላክ ግነቀ ምሕረት ለኸና እዩ ሃሚልኻ ዋና ልብኻ መማኒ በምተሳብን መግበራይ ለቀጻይ ቢደን መለስ እዚ እስብላ ካልአይ ቅኔ ይለ ቅኔ ለምንታይ ቅኔ ዘወርኩ አብይ ወበውስጣ ምንም እህል የሌለባት በውስጥ ሆና ትፈክራለች ይሉ ወጭ ሆና ትፈክራለች ይሉ ናዋዕሉ ቃሊዚ ናተ ይሆነ ግና በትግርኛ ተደለየ በአማርኛ ሁላ ገልጽ ይኸዲያ አሽሙር በትግርኛና በአማርኛ ሁላ ቅኔ ይባል። ቅኔ ማለትስ ጎጃም የሆነ ጎንደር ለምን ይሁን ኩል ሐዳ ኩል ሐጃ
كل حدا نعم سلازي زنقرات زي نعجنا ودي بيس لزولكو ما ننسب كصرفني ما بيتي بلي سوق تناغرات لكم اون علي بقول قيل سؤال خو ነገር ነሩ እስخن ከም ፍሉይ ተኸፋሊት ብሕዋሓት ብዙሕ ተራዋሕን ኣብዚ ሕዚ ግዜ እውን ኣብ ምቾት ዘለኽን ኮንክን ንሰብ ግን ከተቃልሳ ከተጋድላ ተጽዋዕ ዘለኽን ጌሮም ክጽሕፉ ነይሮሞ ከምዚ ዝበሃል ዘሎ ብመዳማን ኣነ ሕዚ መጽ ኣብ ገዛ ክናው ዝክሪዮ ተለኹ ድሓረውን ተመልከቲ ዘለኽን ኦት ነውሮ ኣለኽና አውራ ብደንቢ ብካሜራ ኸሪዮ እያ ግን ንህዚ መልቲ ክትወስል ዘለኹ እዩ ባት كل ነገር ሞችከን ተረባሕት ኮንከን ወይ ደማ ካብ ስልጣናት ተለፈለ መንገዲ ከም ዘለዎ እንደቀኽን ላይ ቃለስክን ዲኸም ኮንከ ለአጣል ቪዲዮ መለስ ማጋዚ ከእንግዲህ አዲስ አበባ አንመጣም ሲሉ የህወሓት ከፍተኛ አመራር ወይዘሮ ፈትለወርቅ ገብረ እግዚአብሔር ተናገሩ። ወይዘሮ ፈትለወርቅ ከኢትዮጵያ መንግስት ጋር የምናደርገው ውይይት ከሀገር ውጭ እንጂ አዲስ አበባ በመሄድ የሚመጣ ለውጥ የለም ብለዋል። መንግስት ወታደሮቹን ወደ ትግራይ ያሰማራ ለጦርነት ያዘጋጃቸው ነው ሲሉም ከሰዋል። በተጨማሪም አሜሪካ የጣለችው የቪዛ ማዕቀብ ተቀባይነት የለውም፣ አሜሪካ ጥቅሟ የሚከበረው በማስፈራራት አይደለምም ነው ያሉት። በትግራይ ህዝብ ጥቅም ላይ አንደራደርም፣ ትግላችን ራሳችንን ለማስተዳደር ነው ሲሉም ነው ያረጋገጡት። ይህ ውሳኔ በኢትዮጵያ ፖለቲካ ላይ ምን አይነት ለውጥ ያመጣል ብላችሁ ታስባላችሁ? ሐሳብና አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። ነገራት በቃ ከቢድኒኦ በቃ መፍትሕ ነገር ሓድሽ ነገራት መፍትሕ እንደሌና ወጣታት ለና ስለዚህ ለልቦ ኸይመልስኩም ለልቦና ይመልሰና ለቀጣይ ቪዲዮ መለስ ኸዚ ቤተ ክርስቲያን መጠለያ እንጂ ወታደራዊ ማሰልጠኛ አይደለችም ተባለ። በሰላም ያሬድን ዜማ ሲቃኙ የነበሩ ወጣቶች ዛሬ ላይ ግን ጠፍተዋል ነው የተባለው። በመቀሌ ቤተ ክርስቲያናት ውስጥ የመንፈሳዊ ተማሪዎች ወታደራዊ አፈሳ እየተፈጸመ መሆኑ ተገልጸዋል። ማህበረ ቅዱስ ያሬድ ትግራይ ባወጣው መግለጫ ፈለገ ህይወት ተማሪዎች ከመማሪያ ክፍላቸው በኃይል እየተወሰዱ ነው ብለዋል። ድርጊቱን በጽኑ ያወገዘው ማህበሩ ተማሪዎቹ በአስቸኳይ እንዲፈቱና የቤተ ክርስቲያን ክብር እንዲጠበቅ ማሳስበዋል። ይህ የቤተ ክርስቲያን ተልእኮን የሚያደናቅፍ ነው ሲልም ገልጸዋል። ጉዳዩ ላይ ብዙዎች እየተነጋገሩበት ይገኛል። እናንተ ምን ትላላችሁ? ሐሳብና አስተያየቶቻችሁን በኮሜንት ላይ ያስቀምጡልኝ። አዲስ ከሆናችሁ ደግሞ ፎሎ ማድረግ እንዳይዘነጋ። አው ዝሉ ሰዓት ተተሰይድልይ ነገራት በቃ ከቢድኒኦ በቃ መፍትሕ ነገር ሓድሽ ነገራት መፍትሕ እንደሌና ህወሓት እንግዲህ ያው ለጦርነቱ በደንብ እየተዘጋጀ ነው ያለው። ደረቅ ሬሽን በየወረዳው በግዳጅ እንዲዘጋጅ አድርገው በየከተሞቹ አሰባስበው ጨርሷል የሚል መረጃ ነው። ውጊያው በአጭር ጊዜ ውስጥ እንደሚጀመር ለቲዲኤፍ ትዕዛዝ ተሰጥቷል የሚል መረጃ ደርሶናል። በአብይ አህመድ በኩል ደግሞ ሰራዊቱ ሙሉ በሙሉ በተጠንቀቅ እንዲቆም ታዟል። የጭነት መኪናዎች ከግለሰቦች ላይ በግዳጅ ተወስደው ስንቅና ትጥቅ እያመላለሱ ነው። ህወሓት በ5 ግንባር ነው ሊዋጋ የተዘጋጀው። በአፋር፣ ባላማጣ፣ በመተማ፣ በቤኒሻንጉልና በወለጋ። በአፋር፣ ባላማጣ፣ በመተማ፣ በቤኒሻንጉልና በወለጋ በእነዚህ አካባቢዎች ናቸው እንግዲህ እስካሁን ድረስ ዝግጅት ያለው። እንግዲህ ወልቃይት መጨረሻ ላይ ወደዛ አልሄዱም። ምክንያታቸው አብይ በዛ አካባቢ ነው በጣም እየጠበቀና ኮሎኔል ደመቀን አዘጋጅቶ እየጠበቀ በሰፊው ያለበት አንደኛው ጦርነት አቅጣጫ ሜዳ እሱ ነበር። ግን ወደዛ እነሱ እየሄዱ አይደሉም። እንግዲህ በኋላ ላይ የሚመጣውን እናያለን። ሌላው ግን አንተም በምታውቀው በተለይ በቤኒሻንጉል አካባቢ ላይ ግልጽ የሆኑ ነገሮች አሉ። በእነዚህ 5 አካባቢዎች ላይ ዝግጅቱ በደንብ ተጧጥፏል የሚል መረጃ ነው የደረሰ ደረጃ። ያው እንግዲህ እነሱም እየተናገሩ ነው፣ ልንከበብ ነው፣ እየፎከሩብን ነው፣ ህወሓቶች ነው እያሉ እየተናገሩ ነው። ሞር የነሱ ሰዎችም የተለያየ ነገር በዚህ ፈርዘር ያደርጋሉ። በነገራችን ላይ ከህወሓት በፊት ብልጽግና ነው ራሱ እንደባለፈው ጊዜ ማለት ነው ከምስራቅ ወደ ምዕራብ ከምዕራብ ወደ ምስራቅ የጦር ዝግጅት እያደረገ ነበረ ትግራይ ክልሉን አካባቢ ማለት ነው። እና ከሁለቱም አቅጣጫ ነው እነሱም ተናግረዋል። እየከበበን ስለሆነ እኛም እንዳመጣጡ ለመሸኘት ተዘጋጅተናል ብሎ በአደባባይ እየተናገሩበት ሁኔታ ላይ ነው። እና እንግዲህ ይሄ ከበባው ለምሳሌ እኔ ክረምቱን የፈራ ይመስለኛል ብልጽግና። ክረምቱን ከተጀመረ ዋጋ አይኖረው። ነገር ግን ተደጋጋሚ ቅስቀሳና የተለያየ ንግግር ጀነራሎች ሁሉ እያደረጉ ነው። ይህን ክረምትም ለማለፍ ይመስለኛል እንደዛ እያደረጉ ያሉት። የጦር እንቅስቃሴውም ከሰሜን ወደ ምናምን ፈትለወርቅ ሞንጀሪኖም ትናንት ስትናገር ነበረ። ምዕራብ ያለውን ጦር ወደ ምስራቅ አንቀሳቅሷል። እየተከበብን ነው። በዚህ ሁኔታ ላይ አሜሪካና አውሮፓ ህብረት
እየሰጡት ያለው መግለጫ ሚዛኑን ያልጠበቀ ነው፣ ራሳችን እንከላከላለን የሚል ነገር ነበርና በአማራ ክልል ያለው አውደ ውጊያ እንደነገርኩሽ ነው። በተለይ በአማራ ክልል በጎጃምና በወሎ ግንባር ያለው ውጊያ በጣም የከፋበት ሁኔታ ላይ ነው ያለው። ቅድም እንደሰማነው እንግዲህ በአጋምሳ በምንም በኦሮሚያም አካባቢ እየተነሱ ነው ነገሮች። ስለዚህ ከዚህ ሁሉ አኳያ ስትመለከቱ እኔም ውጊያ ሳይቀሰቀስ አይቀርም የሚል እንትኔ እየጨመረ ነው። ግን ዝግጅቱ ያለው ከሁለቱም አቅጣጫ መሆኑን ሰምተናል መቲ ለማለት ነው። ዋህ ደግሞ ለቀጣይ ቪዲዮ እንመለስ። ለተጋሩ ዲያስፖራ ማህበረሰብ ይህ ቪዲዮ ለነሱ እንዲደርስልኝ ሼር አድርጉልኝ። ምን ነው ተጋሩ ዲያስፖራ እንዴ ምን ነው ትግል አቆማችሁ ማለት ህወሓት ስታዛችሁ ብቻ ነው ወይ ስለ ትግራይ ህዝብ የምታወሩት ስለ ትግራይ ወጣት የምትጩት? የዛኔ ጦርነቱ እንዲቆም የሰራችሁት ትልቅ ስራ ሁላችንም እናውቃለን። ትልቅ ሚና ነበራችሁ። በዛም ጦርነቱ እንዲቆም የእናንተ ትልቅ እጅ አለበት። በአሁኑ የትግራይ ወጣት በገፍ እየታፈሰ የ12 ዓመት ህፃን ሳይቀር እየታፈሰ ወደ ሳዋ ሳይቀር እየተወሰደ ምን ነው ዝም አላችሁ? ምንድነው እየጠበቃችሁ ያላችሁት? ትግራይ ከቀን ወደ ቀን ወጣት አልባ እየሆነች በስደትም ባፈሳም በምንም ወጣት እንደ ብርቅ እየታየ ትግራይ ከተሞች ላይ ምንድነው እያሰባችሁ ያላችሁት? እስከ መቼ ነው የምትታገሱት? ትዕግስት ነው ምንድነው? ወይስ ህወሓት ብቻ ነው ስምሪት የሚሰጣችሁ? ህወሓታውያን ናችሁ ከነ ዲያስፖራ? እንዴት ነው ነገሩ? በጣም ብዙ ስራ የምትሰሩ ሰዎች እንዳላችሁ እናውቃለን፣ እንሰማለን። ለዛም ትልቅ ክብር ይገባችኋል። ነገር ግን በቂ አይደለም። እንደ ማህበረሰብ እንደ ዲያስፖራ ማህበረሰብ ነው ብላችሁ ወጣችሁ ይሄን ነገር ማውገዝ ያለባችሁ። እናንተ ምን አይነት ተጽዕኖ መፍጠር እንደምትችሉ ሁላችንም እናውቃለን። አይውላችሁ ዲያስፖራ ሆናችሁ እስካሁን ህወሓትን ያላገለላችሁ ህወሓትን ያልተጸየፋችሁ ካላችሁ በጣም ነው የምናዝነው። በጣም ወደ ኋላ ቀርታችኋል ማለት ነው። ህወሓትን እንጸየፍ፣ ህወሓትን እናግልል። ሰላም ለትግራይ ህዝብ፣ ይመቻችሁ። ማቴስ ብሱረቅ ሕሱስ ይልና ሕሱስ ቀጠል ቪዲዮ መለስ ማغزي እዚኣ ተጀሚራላ ፍሽረ ዝተገበረ ብድምፂ ተቀሪሑ ዝወፀ ድምፂ ግን ክነስማዓኩም ኢና ናስ ሓያሊኒ ዋ ዳባ ገሪማ እንታይ ኣኻ ዘልካ ዳባ ገሪማ ሃይለት ሬሳ ለማንቲ እንታይ ዝኾነ እቲ ሬሳሲ ዘይሰማዕኳ እኮ እየ ከሳ ከምኡ ነይሩ ውፁ ዝብል ህዝቢ ቀቲልዎ ቀቲልዎ ሽረ ኣበለይ ነይሩ ኣብ ሽረ ዲ ሕዝን እንዳባ ገሪማ ኸይዱ ወዲ እንዳባ ገሪማ ስለ ዝኾነ ተቆልዓ እዚው ሲሉ ምግፋፍ ተጀሚሩ ህዝቢ ቀቲልዎ ወይ ጉድ ሕዚ ዓድዋ ከመይ እኒአ በቃ ውጡ ይብልኩም ኣሎ በቃ ለማንቲ ወዳድዮም ኣፅፊፎም ይሄሞም ከመይ እንታይ ኢሎምኹም ለማንቲ ለማንቲማ ተወጡ ኢሎም በቃ ሞታይኩም ትመለሰ እንታይ እኒአ ስምዒቱ ከመይ እኒአ እንታይ ኢልዎም በቃ ኩሉ በቃ ተዛረቦ ሰማ በቃ ብስሩ ክሰምዕ ኣይከኣል እዚኦም ወደ ኣነ መጠረሽ እንታይ ለማ መጠረሽ እንታይ ለማማ ንሕና ሓሳብና ምቕራብ ከፀኒዕኩምና ዲኹም ለማ ትኽኢሉ ትመንሰይ ዲኹም ዝብል ኣሎ ኣይ ቀስቃስበት ፖለቲከኛ እሺ طبعا حبيب من الناس هنا ويسوى مثلنا كنا ويسألنا كنا ويسوى كمان إذا كان يدري يدرينا كم تدري يدرينا أكيد أنا كم تدري وين هو إذا ما هو أو برضه سافيكا سايبينا كم سامش الجرفيني ومن سيل شيء أصلا ده كان شراء أنا شو حالنا أنت من هنا إلا نيرهم يقولون كان يرعب زما رفضت كتولو ما نم كيوت سولكم كلهم بحواف تدراجهم أين وطن تلكم مزوم صوّي ولا من سولكا زلطرطف زبط خوينو تسويو كفر خامبر أي زلطرطف سايبيا سمو سرات نوري أو كم مين سمو سرات نور نعم تأو سرات تبادل العلم فرنا ممكن من قو كاو سوريتنا وتصنعوا تقارل لما
بقى فريمم تقدر تنوركم ما يدمم ما نأخذ هذا ميدا فريمم وتمام الأمر صح هذا تاسم كان فايتم كان غير ما استيقظ نالو با تنغير مجاتم كان سنالو تخاطم قد حدث نالو خيتوتو أنا ذكالة حق ذكاء بسرو خمسات لكن بعدهم يواتوا زمان بتعمل زجرم 8 سيون مساعن و5 عوض لهم في دمتون إصرارات مفتاح جميل جمن سريحو من البعض قتيلون عميسون زريفون نعم إسرائيل زعتوا سبسي نعنا وقدلي نموت نعمت النايلهم كفت إسرائيل نفرم يوتو والله بحلف خاطة قاعد تزنور وي أولا سراويت نيرم بجمن تعصيرم تعصر سبعة نفرم يوتو والله اسكع الدرجة زين بس الحمد لله حزبون بدن بنا تردك خيل السورس كاب إسرائيل توصي خاصة فردول مات بدل كله توت عسير زلوا سي نزخونه سب كتيلي قدها تلو وين نزخونه سب دك عنو شي عميس وين عزري في تستبدل سب سلو فتح رخي بيل جزو كفيل نعوت يوم ناب قال لي يتولوا مالتي نا احد يحوس ولو بتعمي الحزن اسكع حنزي يوم وريدهم زلو تخن قبر زقبعنا كن زي طرح يكون نتقراي حزين او زخفو مدرخ نخعتو كم تقراي ونختبادم وسينهم زلو 39 7 بقطر يونالو أزيوم بحرش ممكن تصرح لكم إلى بمولا كنسلنا خاء سرح حلفنتهم أبينا وردا ينورو أنت هفت اللوم أبي من نورو مزي بمولا أنا جانكو بدم بقلت خنجورين بدم بيتارجت خنجورو منا خنت أف تقرأ خنت تأفز وصل ساعات نداركو سلزخون نخطفون بتعمل فيري سمزر زرمون كنت صرح منا أكل